በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት አይደል ምን ባያስደስተው ይህ ነው ክርስትና ይሄ ነው ሕይወት። ይህ የምታዩት የኦርቶዶክሳውያን ማዕበል በቤሩት የተካሄደ የኦርቶዶክሳውያን የዝማሬና የምስጋና ፕሮግራም ነው። እግዚአብሔር ይመስገን በዛች በትንሽ ሀገር ኦርቶዶክሳውያን እንደዚህ በስተው መታየታቸው እጅግ የሚደንቅ ነገር ነው። ቤሩትን በቁሞ ወሰዋት አለ አረንጓዴ ቢጫ ፒክስኪት ሆነኝ ሀገራችን አስመስለውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ወደ ውጭ ሀገርም ተከትላቸው ሄዳ ቤተ እምነት የምትገነባላቸው ጎበዝ ታታሪ ሰራተኛ ናት። በጣም ብዙ ፍሉስ አላት። ይሄው ክርስትና ይሄው ቤተክርስቲያን አንተው ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞት ሲጃቹን ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ናት የኛ ርዕስ ጉልት ሃይማኖታችን ናት የኛ ርዕስ ጉልት እልል ቤተ ክርስቲያን አንተውም ከቶ የሰጠንን በመስቀሉ የሰጠንን ጌታ በመስቀሉ ሞቶ አንተውም ከቶ ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ነው የኛ ርዕስ ጉልት ቤተ ክርስቲያን ናት የኛ ርዕስ ጉልት ቤተ ክርስቲያን የሰጠንን ጌታ በመስቀሉ ሞቶ የአምላካችንን እስቲ ቤተ ክርስቲያንን በሉ ሁላችሁ ቤተ ክርስቲያን እጆቻችሁን በመስቀሉ ሞቶ የሰጠንን ጌታ በመስቀሉ በፈዋሽነቱ የሚታወቀው ሚጣቃ ማኑኤል በሊቃውንቱ እንዲህ ይነገረናል። እሱንም እንሰማለን። ሚጣቃ ማኑኤልን ስታስብ አንጀት ላይ ቁስል ሲኖር ሲደማ ሄዳችሁ ከሚጣቃ አምጡና አጥቱም እፎይ ባይኖር ይሄ ሁሉ ነገር አናቅም ያሉቆ ብዙ ሙስሊሞች ነበሩ። አንድ መረዳት ያለባችሁ ነገር በህይወታችሁ ላይ ተስፋ መቁረጥ ማለት እግዚአብሔርን መሳደብ ነው። ምክንያቱም እናንተን ወደ መኖር ያመጣ እግዚአብሔር ነው። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችንም በእያለንበት ሰላም እግዚአብሔር አይለየን። ያስተምሩናል ይገስጡናል ያልኳችሁም ድረስ ይቀርብ ያለው እነሱን እያየን እየተማማርን እንቆያለን። እስከ መጨረሻው ሰዓት ድረስ አብራችሁ እንድትቆዩትን በትና ጠይቃችኋለሁ። ቪዲዮውን ላይክ ሰብስክራይብ እያደረጋችሁ ለተወዳጅ ኦርቶዶክሳዊት ወንድሞቻችን እንድታዳርሱልን በትህትና ጠይቃችኋለሁ። እናቱ ሆነሻል ለመድኃኒዓለም ዘምሩ እናቱ ሆነሻል ለመድኃኒዓለም ንጽሕት ነሽ እመቤቴ እንከን የሌለብሽ እመቤት የፍጥረታት ጌታ እመቤቴ ባንቺ አደረብሽ የድንግል መመለክ እመቤቴ እመቤቴ ዜና አስገረመ እመቤት እሳቱን ታቀፈች እመቤቴ እመቤቴ የማይቻለው እመቤቴ ትሕትናሽ ግሩም ነው ደግነትሽ እናቱ ሆነሻል ለመድኃኒዓለም
ግሩም ነው ደግነትሽ ሆነሻል መዳኛ የምስራቅ ደጃፍ ነሽ እመቤቴ የሁላችን ተስፋ እመቤቴ እሙለ ፀሐይት እመቤቴ የሁሉ ጠበቃ እመቤቴ ድንግል ድል አክሊል እመቤቴ ድንግል የጽድቅ ሥራ ማርያም ሰላም ነሽ እመቤቴ ለተዋሕዶ ተስፋ እመቤቴ ሀበሻ ነው ግን አንቺ በቃ ግን ኢትዮጵያ ሰው አለ እንትን ህዝብ አለ እዚህ ነው ያለው ኢትዮጵያ ራሱ ህዝብ እንደዚህ የለም ሁላችንም ቤሩት መሆን ተመኘን አዎ ቤሩት ነው ወይዬ ቤሩት ተመኘው አለች ኪሉንም ወይኔ መታደል ሁሉም ደግሞ ለጣለው ሲነግርሽ ይሄኛው በገና ነው አይደል የሚባለው ያልሄድ ነው ሀቡዬ እኔ ጋር ያልሄድ ነው በዛለን ያልሄድ ነው እንበዛለን እያሉ ሰላም ናችሁ እንዴት ናችሁ ሰላም ነው እግዚአብሔር ይመስገን ሰላም አሁን የፋሲካ ጾም ጊዜ በገና ነው በአብዛኛው የሚሰማው ያለ መሰለሽ በልጅነቴ እንግዲህ ውስጥ ፎርፈን ዩኒፎርማችንን አንጥፈን እንተኛና እናወራለንና በገና እንሰማው ያንን ትዝታ ይቀሰቅስብኛል በጣም ደስ ይለኛል ሙቆት አልቻልኩም አያችሁ ይበቃችኋል ሀቢባ ይበቃችኋል ይበቃል በቃ ዘንዱ በጣም ደስ አለኝ በጣም አብረን ወይ ሰላም ናችሁ እንዴት ናችሁ ወይ ሀቢባዬ በቃቸው እሺ አብረን ቻርጅም ያለቀስከው ነው በቃ ልውጣ እናመሰግናለን ዜዶ ቴንክ ዩ እግዚአብሔር ይመስገን በአለም ዙሪያ እንዲመሰገን ስለፈቀደልን የቤሩት ኦርቶዶክሳውያንንም ዝማሬ መላእክት ያሰማልን እናመሰግናለን ተዋናይት ማክዳ በስነ መለኮት በቅድስት ሥላሴ መንፈሳዊ ኮሌጅ በተመረቀችበት ወቅት ያስተላለፈችው መልእክት አለ እሱን እንስማ ማክዳ አፈወርቅ 375 ሰላም ጤና ክቡራን ተመልካቾቻችን እንደምን አላችሁ ዛሬ በቅድስት ሥላሴ ዩኒቨርሲቲ ተገኝተን የ2017 ተመራቂ ተማሪዎች ጋር ቆይታ አድርገን ነበር የተመራቂ ተማሪዎችን ሴሬሞኒውን ተከታትለን ተመልሰን ነበር ብፁዕ ቅዱስ አባታችን አቡነ ማትያስ ተገኝተው ብፁዓን ሊቃነ ጳጳሳት ተገኝተው የባረኩት ጉባኤ ነበረ ከተመራቂ ተማሪዎቹ መካከል በዋነኝነት ከሴቶች ዘርፍ አንድ ሰው ይዘን መተናል እሷ አርቲስት ማክዳ አፈወርቅ ከሷ ጋር በጥቂት ቆይታ እናደርጋለን አባችሁ እንድትቆዩ ጋብዛለሁ ማኪዬ እንኳን ደስ አለሽ እንኳን አብሮ ደስ አለ ማያክሽ የለም ተብሎ ይታሰባል ከአርቲስት ዘርፍ ለመጀመሪያ ጊዜ በሚል ያየሁት እኔ ለመጀመሪያ ጊዜ ያየሁት አንቺ ነውና ማኪ እንዴት ነበር የትምህርት ጊዜ ምን አጠናሽ ለምን ገባሽ እስኪ ንገሪኝ ወደ ትምህርት ወደዚህ የመጣሁበት ምክንያት ያው አገሬንም ሃይማኖቴንም በደም ስለምወድ የምሰራቸው ስራዎች እዚህ ላይ አገሬንም ሃይማኖቴንም የሚገልጽ የሚያከብር ስራዎች መስራት ስለምፈልግ ከእውቀት ከመማር ይቀድማል እንደገና እዚህ አካባቢ ያሉትንም ጥሩ ጎበዝ ሰዎችን ስታቅርም የበለጠ ለስራ ያለህን ይጨምራልና ለዚህ ጉዳይ ቅርብ እንደውም ብዬ ወደዚህ መጣሁ ምን ነበር ማኪ የተማርሽው የኛ ፊልድ አርት ኤንድ አርኪቴክቸር ነው አዲስ ፊልድ ነው አዎ አዲስ ኮርስ የመጀመሪያው በእኛ ነው አዎ በሁለት አመት ብዙ ነገር ታምር ፈጥረህ አውቄ ነው ብዬ አይደለም ግን በጣም ብዙ ሰዎችን አውቄበታለሁ አካባቢን ቀይሬያለሁ የእግዚአብሔር ስም ሳናነሳ አንውልም ትምህርታችን በጸሎት ነው የሚጀምረውና ለኔ ጅማሬ ነው ወደ እግዚአብሔር የምንቀርብበት ለስራችንም የሱን ክብር የምንገልጽበት መንገድ ነው ብዬ አምናለሁና ማኪ በማስተርስ ፕሮግራም ስትማሩ ትምህርቱ
ቴሲስ ደግሞ በጣም ጠንከር ያለ ነገር ትሰራላችሁ ብዬ አስባለሁ። እርግጥ ወደፊት ሰፋ ባለ መርሃ ግብር እንገናኛለን። ግን እስኪ ስለ ምርምሩ ውጤትሽ እናውራ። እንዴት ነበር የተመራመርሽበት ነገር ምን ይመስላል? ከባድ ነበረ። ያን ሰሞን ትንሽ እናቴም እንትን ወቅት ነበረ ሀዘን ላይ ስለነበርኩኝ ከባድ ቆይታ ነበረኝ። ግን እግዚአብሔር ይመስገን ሁሉ ነገር አልቆ እዚህ መገኘት ለኔ እንዳልኩ ጅማሬ ነው። ሀብ የሚጀምርበት ነገር ነው ብዬ አምናለሁ። ሌላ ጊዜ በደንብ ስንገናኝ ደግሞ እናወራለን። ተዋናይት ማክዳና ወንድማችን ኤርሚ ኤችዲን እንኳን ለዚህ በቃችሁ እንኳን ደስ ያላችሁ እንበላቸው። ሚጣቃ ማኔልን ስታስብ አንጀት ላይ ቁስል ሲኖር ሲደማ ሄዳችሁ ከሚጣቃ አምጡና አጠጡ እንባላለን። ሲጠጣ ያቃጥለውና ያ የተቀደደ ቦታ ደም የሚደማ ቦታ ለወደፊቱም እንደዚህ አይነት ነገር ካጋጠመ ማንንም ሰው ቢጠቀም ደስ ይለኛል። አንጀቱ ለቆሰለ አሁን ለምሳሌ ደም ሲደማ ውሃ ላይ ወንፊት ላይ ውሃ ማፍሰስ ነው። ደም ከላይ የጨመርክለት እንጂ መኖር አይችልም። ያችን ጸበል ስታጠጣው ሌላ ጸበል ብታመጣለት አይሆንም። ግን ያንን ወዲያው ቀርፋህን በዛ ካጠጣው ድብን ይልና ቁስሉ ይደርቃል። መድማቱ ይቆማል። ያ ቦታው በጣም እየደማ ይሞታል የተባለ ሰው ሰተን ድኖ እናቀርና ያለን ያ የእግዚአብሔር ተአምሩ እዛ ቦታ ላይ የተፈጠረው ፍጥረት ጥሩ ነው። አንዲት ሴት በጣም የምትገርም ሴት እዚህ ውስጥ ጥርስ ወጥቶ ምግብ መብላት አትችልም። ውሃ ብቻ ነው የምትጠጣው። ፈሳሽ ነገር ነው የምትወስደው። ልጥረገው ብዬ በጥጥ ላይ አድርጌ ስነካው ጥርሱ ወለቀ። ስንት ሐኪም ነርቧ ላይ ነው ተብሎ እንትን ትሞታለች ሲነቀል ከደማም ደሞ አይቆም ቀጭን ነው ደሞ የተባለው ደምም አልደማም አከምኩ ማለት አይደለም። ያ የእግዚአብሔር ተአምሩ እዛ ቦታ ላይ የተፈጠረው ፍጥረት ጥሩ ነው። ሐኪም አበበሽ በጣም ነው የምናመሰግነው። ሰላም ነው እናቴ። ከድንግል ማርያም 5 የክብር ስሞች ከነገራችሁ ይሰልሟቸዋል። መብርሃን እሺ መብርሃን እመብዙሃን እሺ ወላዲተ አምላክ 3 አቅራሪተ መዓት 4 እንዴት ምን ቀረኝ? አንድ ቀረኝ። እሺ ተንጿን ብያለሁ። 5 ከስቃዬ ጀረፍነሽ ደስታዬ ያተምሽኝ ሰላም ነው እናቴ። ከቅድስት ድንግል ማርያም የክብር ስሞች 5ቱን ከነገራችሁ ይሸልማችኋል። ማይ አምላክ እሺ 1 ወላዲተ አምላክ 2 ቅድስት ድንግል ማርያም 3 አማላጅታ እሺ 4 1 ብቻ ቅድስት እሺ 5 እናመሰግናለን። ሰላም ነው እናቴ። ከድንግል ማርያም የክብር ስሞች 5ቱን ከነገራችሁ ይሸልማችኋል። ሌዛዊት ዓለም እሺ 1 ወላዲተ አምላክ ሳሊተ ምሕረት 2 አክራሪተ መዓት እሺ 3 ማምላክ 4 ወላዲተ አምላክ ተብሏል። ወላዲተ ኪዳነ ምሕረት እሺ 5 እናመሰግናለን። እውነት ነው የምላችሁ ለሌላው እንዳልኩት በእውነት ተረት ሊመስል ይችላል። ምንም አይደለም። ግን እኔ ለሌላው የፈለገውን የምሳል እኔ እላችኋለሁ ምንድነው በዛ ሁሉ መሃል ሳልፍ ቅድስት ድንግል ማርያም በጣም በብዙ ነገሮች ማለት ላይክ እስከ መገለጥም ደረጃ ነበረች በህይወቴ ማለት ነውና ላይክ ዲና ያረጋው ነበር ሌላ ነገር ይመስለኝ ነበር ምናምን ያንን አሁን ወደ ኋላ ሳስበው በጣም እንትን ይለኛልና እንዳልኩት ሌላ ጊዜ አወራችኋለሁ። ራሴን መቆጣጠር አልችልም እንደዚህ አይነት ነገሮች ሳወራ። አሁን ቆሜ ወደ ኋላ ሪላይዝ ሳደርግ እንዴት ድናይ እንዳደረኩት ነገሩን እየመጣች ማለት በጣም ብዙ ነገር እየሆነ እንኳን ላይክ አይደለም ይሄ ሌላ ነገር ነው ከእግዚአብሔር መንገድ ሊያወጣኝ ነው ያልኩኝ በጣም በብዙ ድናይ አድርጋታለሁና እንዳልኳችሁ ዲቴል ሌላ ጊዜ አወራችኋለሁ። እቺ ልበላችሁ ብዬ ነው ብዙ ጊዜ እለዋለሁ ያልኩኝ
ተዋለውና ለሌላው እንደዝልነት ሊመስል ይችላል ወይ ደግሞ ብዙ የሚባሉ ነገሮችን አቃሉ ሶሻል ሚዲያ ላይ ስለ እንደዚህ አይነት ነገር ሲነሳ እና በእውነት በጣም ነው ደስ ያለኝ አሁን ትንሽ እንደው ሃይላይት ዝም ብዬ አንድ ጊዜ በጣም ከፍቶኝ ቤተክርስቲያን ሄድኩኝ እና እዛ ነው ማቃለው ምናምን ነው እንዳለ አራግፍ የመጣውና particularly እዛን ቀን በጣም ከፍቶኝ ነበርና ሄድኩኝ ቤተክርስቲያን ከዛ ምን እንደማወራ ራሱ አላውቅም በቃ ዝም ብዬ ቁጭ አልኩኝ እና የሆነ ሳስዞ ነው የቅዱሳን መሸጫ አሉና የማቤቴ መስላየውትና ህፃን ልጅ ተመቶ እናቱን ሳይ እንደሚል የለም እንደዛው ሆንኩኝ እስቲ ለራሴ ገርመኛልና መጽናኛ ናት ብዙ ጊዜ እሷ ግን የምር የዛን ቀን ላይ እናቴን ያገኘው ያህል በተሰማኝ በከፋኝ ሰዓት እናቴን ያገኘው ሰው ያህል ነውና እንባ ይወረደ በጉንጬ ላይ ማን ያቁመው ከዛ ልጅቷ መጣ ውስጥ ሸጧ ጧፍ ሰጠችኝ ያበራው ምናምን እና ብቻ እናቱን እንደ እናታችን አርጎ ይሰጠን መጽናኛ አርጎ ይሰጠን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለክብር ምስጋና ይግባው በሷ እስካሁን አለው የምር እኔና እሷ ብቻ የምናውቀው ቀናቶች በጣም ብዙ አሉ ያሳለፍኩትና ክብር ምስጋና ለስሙ ይሁን አንቺ አብርሃም ድንኳን ያሬድ ማህሌት ብርሃን ነሽ ለኛ እመ ምህረት ኤፍሬም በውዳሴ ተፈስሂ እንዳለሽ ኖህም በመርከቡ አንቺ እንደመሰለሽ ሕርያቆስም እንደቀደሰልሽ አባ ጊዮርጊስም ኢንኢ ካለሽ ሄኖክ መሻገሪያ ዋሻው ካደረገሽ እኔስ ምን ልበልሽ እንዴት ላመስግንሽ አረ ምን ልበላት ሰዎች ዝም አትበሉ የገነት ደጅ ናት ቤዛይተ ኩሉ ልበላት አመልማሌ ሲና ቁጥቋጦ ስጋዋ የሚፈርድ በቀኝ ተቀምጦ ልበላት ምርኩዜ የህይወት መንገድ እንደ ባቢሎን ግንብ ኃጢአት የምትንድ ልበላት ማማ ለኔስ መድኃኒቴ ስርዓት ማወቂያ የተዋህዶ ቤቴ ወስባት እናመሰግናለን ቃሎት ያሰማልን የሥላሴ አማኝ ነህ አይደለ ቤኪ አምናለሁ ድብና አድርገው ማምነው ኦኬ ሥላሴ ምን ማለት ነው ፕሊስ ከሊቀ ተዋህዶ ጋር ተወያየ ዘድ ሥላሴ አምናለሁ አልኩት እኔ ስለማምን ሥላሴ የሚለውን መጽሐፍ ቅዱስ ውስጥ አለ ቤኪ የቅድስት ሥላሴ ትምህርት አጭር ማብራሪያ የሥላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ሁለት መሰረታዊ ነገሮች አሉ የመጀመሪያው ስለ ሥላሴ ስናወራ ስለ አምላክ እንጂ ስለ ሰው አይደለምና ከሰው አንፃር ልንመዝነው አይገባም ለምሳሌ ይህንን ድምጽ የምትሰማው ወንድሜ አንተ አንድ ሰዋዊ የሆነ ባህሪ ያለ እንዲሁ ደግሞ አካልህም አንድ ነው ሰው እንደመሆነ አንተ አንድ ባህሪ ኖሮ አንድ አካል ስላለ እንደ የግድ እግዚአብሔርም እንዳንተው አንድ ባህሪ ኖሮት አንድ አካል ሊኖረው ይገባል ብለህ ልትወስንለት አትችልም ነው ስለዚህም ከሰዎች የሚጠበቀው እግዚአብሔር ራሱን በገለጠበት መልኩ አሜን ብሎ መቀበል ብቻ ይሆናል መሰረቱ እግዚአብሔር ራሱን በምን መልኩ ገለጠ የሚለው ነውና እርሱ ላይ ማተኮር ይገባል ነው ሁለተኛው መሰረታዊ ነገር ደግሞ ስለ አካልና ስለ ባህሪ ምንነት ማወቅ ነው አካል ምንድነው ባህሪስ ምንድነው አካል ማለት ስጋ ማለት አይደለም ይልቁንም እኔ የሚል ወይም ማንነት ያለው ህይወት ያለው እንደማለት ነው ለምሳሌ አንድ ጥያቄ ልጠይቃችሁ አሁን እያወራ ያለው ማን ነው እንግዲህ ጥያቄው ማን የሚል ከሆነ የማንነት ጥያቄ ነውና አሁን እያወራ ያለው አክሊል ነው እንላለን አንዳችን ከአንዳችን የምንለይበት ይህ ማንነት አካል ይባላል ባህሪ ደግሞ ያ አካል ምን እንደሆነ የሚለይ ነው ለምሳሌ አሁን ደግሞ ጥያቄው እንዲል አድርገው አክሊል ምንድነው ይህ ጥያቄ ምን የሚል ስለሆነ የምንነት ጥያቄ ነው ስለዚህም አክሊል ሰው ነው ይህ ምንነት ባህሪ ይባላል የመጨረሻ አንድ ምሳሌ ልስጣችሁ ታዲያስ ጠይቃችሁ ለራሳችሁ መልሱ ወደ ድንግል ማርያም የምስራችን ይዞ የመጣው ማን ነው ገብርኤል ማለታችሁ መቼስ የማይቀር ነው ይህንን ያዙትና ጥያቄውን አሁን ደግሞ እንዲል አድርገው ወደ ድንግል ማርያም የምስራችን ይዞ የመጣው ምንድነው መልአክ እንደምትሉኝ አልጠራጠርም ስለዚህም ማን ብዬ ስጠይቃችሁ
ከሚካኤልና ከሌሎች መላእክት ለይታችሁ ገብርኤል በማለት አካሉን ስታመለክቱኝ ምን ብዬ ስጠይቃችሁ ግን ባህሪውን በማሳየት መልአክ አላችሁኝ። ስለ አካልና ባህሪ ይህንን ያዙና በስላሴ እናምናለን ስንል ምን እያልን እንደሆነ ወደ መመልከቱ እንለፍ። ነገሩ እንዲህ ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። የአንዱ አምላክ አብ አካል ወይም ማንነት አለው። ማን ነው ተብሎ ሲጠየቅ አብ ነው እንላለን። ታዲያ ግን ይህ አብ አካል ብቻ ሳይሆን ባህሪ ወይም ምንነትም ደግሞ አለው። ይህንን ትልቅ ክብ እስቲ የአብ ባህሪ እንደሆነ እናስብ። ይህንን ባህሪ ብዙውን ጊዜ መለኮት ወይም በእንግሊዘኛው ጋር ሄድ ይሉታል። ስለዚህም ይህ ባህሪ የአብ ምንነቱ ነው። አብ እውነተኛ አምላክ ነው። ይህ አብ ደግሞ ከዘላለሙም የሚወልደው ልጅ አለው። ልጅ ማለትም ወልድ ወይም ደግሞ ቃል ይባላል። ለምሳሌ የእኔ ቃል የሚወጣው ከእኔ እንደሆነ ሁሉ የአብ ቃልም ማንነት ያለው ሆኖ ከአብ ይወጣልና አካላዊ ቃሉ እንደመሆኑ ልጁ ይባላል። ያወጣጡ ወይም ውልደቱ ደግሞ ከዘላለሙም ከአብ ጋር ባለመቀዳደም ነውና ዓለም ሳይፈጠር ከአብ ጋር በነበረ አንድ የአብ ልጅ በሚሆን በወልድ እናምናለን እንላለን። ወልድ አካል አለው ካልን ማን ብለን ስንጠይቅ ከአብ ለይተን ወልድ ብለን እንናገርለታለን ማለት ነው። ስለዚህም በአካሉ ወልድ ከአብ ልዩ ነው። ታዲያ ግን ወልድ ከአብ ሲወለድ የራሱ ሌላ አካል ያለው ቢሆንም ባህሪ ላይ ግን የአብ ባህሪ ወይም መለኮት የራሱ የወልድም ነው። ስለዚህ ወልድ ሁለተኛ አካል ነው እንጂ ሁለተኛ መለኮት የለውም። የራሱን የአብን መለኮት ሙሉ በሙሉ ባለመከፈል ይጋራል። ስለዚህ የአብ ምንነትና የወልድ ምንነት ከባህሪ አንፃር አንድ ነው። አብ እውነተኛ አምላክ ከሆነ ወልድም እውነተኛ አምላክ ነው። ምክንያቱም ሁለቱም አካላት ጋር ያለው ባህሪ ወይም መለኮት ተመሳሳይ ወይም አንድ ነውና። ስለዚህም ወልድ እውነተኛ አምላክ ከሆነው ከአብ የተገኘ እውነተኛ አምላክ ነው። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከዘላለሙም ከአብ የሚወጣ ነው። ከአብ ሲወጣም እንደ ወልድ የራሱ ሌላ የሆነ አካልን ይዞ የሚወጣ ቢሆንም ባህሪው ግን የራሱን የአብን ባህሪ ገንዘብ የሚያደርግ ነው። ይህ ማለት የአብ እና የወልድ መለኮት የመንፈስ ቅዱስም ያው ራሱ መለኮት ነው። ስለዚህም ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ስናጠቃልለው ስለ አካል ስናወራ እነዚህ ሶስቱ አካላት አንዳቸው አንዳቸውን አይደሉም። ስለ መለኮት ወይም ስለ ባህሪ ግን ስናወራ አንድ መለኮት ብቻ ያለ ሲሆን ይህ መለኮት ደግሞ ያለ መከፋፈል በምልአት የሶስቱም አካላት በመሆኑ ይህ መለኮት የወለደም የተወለደም የሰረጸም አይደለም። ይልቁንም ሶስቱንም ልዩ አካላት አንድ የሚያደርጋቸው ባህሪ ነው። እነዚህ ሶስቱም አካላት አምላክ 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 ተብለው መጠራታቸውም ከዚሁ በሶስቱም ከሚኖረው አንዱ ባህሪ የተነሳ ነውና ሶስት አማልክት ሳይሆን አንድ አምላክ እንዳለ ደግሞ እንመሰክራለን። የአካላትን ልዩነት ለባህሪ መስጠት ወደ ሶስት ምንነት በማምራት ሶስት የተለያዩ አማልክት እምነት ውስጥ የሚያስገባ ስለሆነ ልባም ሰው ጥንቃቄ ያደርጋል። የእግዚአብሔር አብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ይቆየን። ከናንተ ውስጥ ተጋብታችሁ ግን በቤተ ክርስቲያን ውስጥ ያላደረጋችሁ ሰዎች ካላችሁ ፕሊስ አድርጉት። ይቻላል። ተጋብታችሁ እየኖራችሁ ከሆነ ራሱ አሁን ማለት ነው ኢቭን ልጆች ራሱ ቢኖራችሁ ብዙ ዓመት የኖራችሁ ብትሆኑ እድሜያችሁ የሄደም ቢሆን እናንተ ራሳችሁ ዝም ብላችሁ ከንስሐ አባታችሁ ጋር ተነጋገሩ፣ ንስሐ ግቡ ምናምን፣ ከዛ በኋላ ሂዱና ሚስጥሩን ፈጽሙ። በቤተክርስቲያን ውስጥ በቤተ ክርስቲያን ደግሞ ተሳሰቡ። እግዚአብሔር አምላክ ጋብቻውን የሚያውቀው እንደዛ ሲሆን ነው። በቤተክርስቲያን ውስጥ ጭራሽ ቤተክርስቲያን ማታውቀው ጋብቻ እንዴ ወጥ መንግስት ይወቅልኝ ትላለህ እንዴ? መንግስት አወቀ ይወቀው፣ መንግስት ማወቅ አለበት። እሺ ይወቅ፣ ግን እግዚአብሔር የሚወቀው ጋይስ። እና ፕሊስ እንደዛ አድርጉ። የተጋባችሁ ሰዎች ምናምን ኢቭን ልጆች ራሱ ቢኖራችሁ ብያለሁ። የሌላችሁ ምንም የሚያስፈራ ነገር የለው። እንደው በጣም ደስ ይላል እንዴ በመካከላችሁ ክርስቶስ ልታደርጉት ነው። ይሄንን የሚጠላል እንዴ? ይሄን ከጠላ ይኸው አንበሳው እንደዛ ማድረግ ፈልገ፣ በተለይ አሁን አዲስ ለምትጋቡ እሺ እናንተ ተወትና ማግባት ፈልገ አንተ
በቅዱስ ሚስጥር ማግባት ብፈልገ እሷ አልፈልግም ካለች በቃ ቁሺው ነው አለቀ ባይ ማለት ማስተማር አስተምራት ግን ኧረ በጣም ካለች በቃ ሲጀመር ምንድነው ማይ ብራዘር ፍለፊት ላይ የምታየው አደገኛ ህይወት ነው ማለት በጣም ረጅም የሆነ ህይወት ነው እና ህይወቱም የተቀደሰ ነው የጋብቻ ህይወት ልክ እንደዛ ማለት ነው እና ቆንጂት አንቺ በቅዱስ ሚስጥር ማግባት ፈልገሽ ግን አንድ ሰው አይ አልፈልግም አላጋም ካለ በቃ ይረጋጋል ይማር ምናምን አይ ካለ ይቁሰው ስለዚህ ያለ ቅዱስ ሚስጥር ጋብቻ የሚባል ነገር በፍጹም አይታሰብም ራሱ አይታሰብም ሼም ክርስቶስን ሼም ነው ስለዚህ በተቻለን አቅም እኔ ይሄንን ያወቅን ሰዎች ለሌሎች ሰዎች ደግሞ ማሳወቅ በጣም በዙሪያችን ለማግባት ያሰቡ ሰዎች ካሉ አራ ይሄ እንዲ ነው እንዲያ ነው ምናምን በጣም ይሄ የሁላችንም ኃላፊነት ነው መሆን ያለበት እኔ ቀጣይ ትውልዳችን ቤተክርስቲያን በቀጣይ ትውልድ ጠቅላላ አብያተ ክርስቲያናቱ በወጣት ቆራቢያን የሚሞላ ሁሉም 98% ኦርቶዶክሳውያን የሚቆሩ 99% ኦርቶዶክሳውያን የሚጋቡት ማለት ነው ጋብቻ ከሚፈጽሙት ውስጥ 99% በቸርች ውስጥ እናመሰግናለን ቃልዮት ያሰማልን የወንድማችን እፎይ መምጣት ብዙ ሙስሊሞችን አስተምሯል ይለናል ወንድማችን ያስተማረው ትምህርትም አለ እሱን እንከታተላለን እፎይ ባይኖር ይሄ ሁሉ ነገር አናቅም ያሉቆ ብዙ ሙስሊሞች ነበሩ እኛ ጋር ልዩነት ካለ ለይተን እናስቀምጣለን ካቶሊክ ለብቻ ነው ፕሮቴስታንት ለብቻ ነው ኦርቶዶክስ ለብቻ ነው ትለያለ ልዩነት ካለ አንድነትን አንድ ነን ብለን አንሄድም እኛ ልዩነት ካለ ለይተን ነው የምንቀመጠው በቃ እንደናንተ አሰስገበስ እሱን ሸፋፍነን አንድ ነን ብለን አንሄድም ያስተምረው ልዩነት ካለ ተጣላለት ለያለ በቃ ስለዚህ አላህ ይሄን ያለው ያንተን ተከታይ ራሱ ማን ነው በጠይቃቸው ብዙ አይነት መልስ ነው ተጣጣው አዳም አላህ እግር እጅ ያለው ነው ያንተ ከአርሽ በላይ ያለው ከሌሊቱ 9 ሰዓት እንደተጣጡ ጡብ ይያለ ወደ ታች የሚወርደው ነው ያንተ አላህ ወይንስ እንደዛ ይለውም ብለህ ምታምነው ነው ይሄን ነይልኝ አሁን ለመጀመሪያ ማን በጌታችን በአላህ ስማታ ድንበር ማለት የለብኝም እንደተጣ ምናምን ማለት የለብኝም እሺ መሰለኝ ጌታችን ላይ መሰደብ ይችላል ከሌሊቱ 9 ሰዓት ወደ ታች ይወርዳል አለ ለምን ትረብሻለሽ አንተ ደግሞ በትክክል ሞጋት ከመረ በትክክል ታጥዋይ እንዴ ምን ረበሽኩ ምን አጠፋውኝ ከሌሊቱ 9 ሰዓት ይወርዳል ብለህ አታምነው እሺ ይወርዳል አልከሽ እኔ እንደምንድን አልከሽ እንደዚህ ሳይሆን ይወርዳል ይስቃል ይወርዳል እንደዚህ ብለህ በጣም ነው አንተ ነን ያርደውም እኮ እሱ ነው እኮ ማን እኔ ማንኩኝ አንተ ማን ከማን ነው ምንድነው ሳሌ ሙስሊም እኛና ያንተ የናንተ እንደምታምናለህ አይደለም በሽርታ አምናለህ ዋና ወንቴ ማን ነው እኛ በማላችን ላይ ያለው ኪላፍት ተማን ነው ዋናው ሜን ፓርቱ በሽር ይሄንን አላህ ተቀበለዋለህ ከሌሊቱ 9 ሰዓት ከደረጃ እንደምትወርደው ከሰማይ ከአንደኛው ሰማይ ወደ ሰባተኛው የሚወርደው ከአርሽ ወደ ሰባተኛ ከሰባተኛ ወደ ስድስተኛ ከስድስተኛ ወደ አምስተኛ ከአምስተኛ ወደ አራተኛ ከአራተኛ ወደ ሶስተኛ ከሶስተኛ ወደ ሁለተኛ ከሁለተኛ ወደ አንደኛ ሰማይ የሚመጣ እንትን የሚለን የሚወርድ ታምናለህ የለም እንደዛ አላህ የሚወርድ የሚሰቀል ፍጡር ነው እንደዛ የሚወርድ የሚሰቀል እንጂ አላህ እንደዚህ ነገር የጸዳ ነው ኦኬ ባት አለው ቂጥ አለው አላህ ቂጥ አለው ተብሎ ተጽፏል እነዚህ የምትጠሩ ሁሉ የፍጡር መገለጫ ናቸው እንጂ አላህ ላይ እጅ እንዳለው ቁርአኑ ይናገራል እንትኖቹ ዋቢያዎች ይቀበሉታል ይሄንን እነሱ ያን እጅ የተባለው ታዊል ነው ሌላ ትርጉም ነው ያለው እንጂ እንደ እጅ ኃይል እንደማለት ነው እንጂ እጅ ዝም ብለህ እንደኛ እጅ አምስጣት ማለት አይደለም ይሄ የሚቀበል ደግሞ ሙስሊም አምስጣት አለው ብለው ያምናሉ ሁለት እግር አለው አይምን ያ እንትና ሐዲስ ላይ ባይኖርም ኪታባቸው ላይ ሁለት እግር አለው ይላሉ ግን እግሩ ከቂጡ ጋር የተጣበቀ ነው ቂጥ ይኖር አይኖር አላውቅም ማህፀን አለች እንትሩ ጋር ወገብ አካባቢ ሽንጥ አላል ከሽንጡ ላይ ቀሚሱን የምጎትትለት ማህፀን ደግሞ አለች ያምናሉ ይሄንን አራንተ ፈጣሪ ፍራ ሰይ ማስረጃው ደስተ ማስረጃው ደስተ ታታውራ የማይወሩት ነገር ማለት ምን ብየዋሸው ማስረጃ ጠይቀኝ የማይወሩት ዝም ብለህ ቂጥ አለው ምን ያልክ ማለት ምን ነገር እስኪ አምጣ እንደዛ የሚሉት ቂጥ አለው አላልኩም ቂጥ አለው ወይ ብዬ ነው የጠየኩት ቂጥ አለው አላልኩም ለምን ጠይቃለሽ እንደዚህ ለምን ጠይቃለሽ ኦኬ ፊት አለው ልብ በል ፊት አለው ጭንቅላት አለው አዳም ቂጥ የለውም አላ እሺ የለውም ማለት ነው ስላልተጠቀሰ ሁለት እጅ አለው እግር አለው ባት አለው ወገብ አለው ሌላ ምንድነው እሱ ጸጉር አለው ሽን አለው ጸጉር አለው ቂጥ የለውም አላ ቻሌንጅ ሚ ቂጥ አለው ካልከኝ ማስረጃ ስጠኝ እነኚህ ሁሉ ግን አሉት እሺ ምን የታለ ማርማረጃ ኦኬ ለየትኛው ልስጥ እሺ ጸጉር አለው ላልኩ ኦኬ ክፈትለት ኢብኑ ተሚያ ፔጅ
ሰባተኛው ሙጀለድ 259 290 ላይ ሰባተኛው ሙጀለድ ኢብኑ ተይሚያ በያን አልተልቢስ አልጃሚያ እጅ እንዳለው ጣቶች እንዳሉት 5 ጣቶች እንዳሉት ሁሉንም አስቆጥራለሁ። ቂጥ አለው ካልከኝ ቻሌንጅ አድርገኝ። ቂጥ የሌለው ነገር ግን እነኚህ ሁሉ ያሉት ነው። አንብብ። አረብኛውን አድርግለት። እሺ ጥሩ። እስኪ አረብኛውን አድርግለት። ጸጉር ካለው አምጣልኝ ቶሎ። ጸጉሩን ላሳየ ነው። ጸጉሩን ብቻ ሳይሆን ጣቶቹንም አስቆጥራለሁ። ቀጣይ ደግሞ ብልት አለው የለውም እሱንም አሳያለሁ። ወይ ጮክ ብለህ አንብብ። አይሰማም። ከሬዲ ድምፅህን አሰማን። አንብብ አልከኝ ነው። አንብብልኝ ራስህ ጮክ ብለህ ጀምር። ጮክ ብለህ አንብብ። አንብብልን እባክህ። የት አለ ነው ጸጉር የሚለው ነገር እዚህ ጋር አለ ወይ? መቼ አነበብከውና? አይቼዋለሁ እኮ የለም እንደዛ የሚል ነገር። ምንድን ነው የሚለው? ምንድን ነው የሚለው? ምንድን ነው የሚለው? ጸጉር ምን ነገር እዚህ ጋር የለም። የለም። እሺ ምንድን ነው የሚለው? ምንድን ነው የሚለው? ምንድን ነው የሚለው? የት ጋር ነው ጸጉር የሚለው ነገር? የት ጋር አለ? አሳይ። ምንድን ነው ይሄ አዲስ የሚለው? ይሄ አዲስ ምንድን ነው የሚለው? በሽር ምን አይነት ውሸታም እንደሆነ እህ ሰው ነው ጸጉር ረዳል እንጂ ጸጉር መሆኑን ከየት እንዳለ ነገር ነው። ኦኬ ተርጉሙለት። ይኸውላችሁ አሁን ምን አይነት ውሸታም፣ ሐሰተኛ፣ አጭበርባሪ በቋንቋ ውስጥ የተደበቁ የጋኔን ልጆች እንደሆኑ ዋብያዎችን እዚሁ ላዋርደውና ላሳያችሁ። የለም ጸጉር አይደለም ማለት አይ ውሸታም ጸጉር ይያከም በደም ጸጉር ምን ነው? አይ ሉክ the messenger of God may God bless him and grant him peace said ያለ መልእክተኛ ምን አለ? ሰላም ፖሊስ በሱ ላይ ይሆንና ብላለች። እውነትሻ ፖሊስ በሱ ላይ ይሆንና ፒስ ሳይሆን I saw my Lord in the form of beardless young man. beardless ማለት ምን ማለት ነው? ጺም አልባ። ጺም የሚነገረው ለጸጉር ነው ወዳጃችን። beardless young man with curly hair in a green meadow. beardless young man ጺም አልባ ወጣት ሰው። ከዛስ ፍሪዛም ጸጉር በአረንጓዴ ሜዳ ላይ ጌታዬን አየሁት። ማን ነው ያለው? የሙተሊብ ልጅ የአብደላ ልጅ ሙሐመድ። ና አንብብልኝ። ቤርድ ማለት ምን ማለት ነበረ ወንድማችን? ና አንብብ እስኪ። ማይክን አንሳ። beardless ማለት ምን ማለት ነው? beard ለምንድን ነው የሚነገረው? ለጸጉር ነው አይደለም? beardless ማለትስ ምንድን ነው? ለጸጉር ነው አይደለም የሚነገረው? ጸጉር የሚል የለም ብለኛል። ጺም አልባ ማለት ምን ማለት ነው? አገጭ አልባ ማለት ነው ወይ? የማን ትርጉም ነው ይሄ? ይሄ ትርጉም የማን ትርጉም ነው? ማን ትርጉም እንደዚህ? አይ ጺም ለእስልምና ዑለማዎች ትርጉም ነው ያ? ይሄ ትርጉም ማን ትርጉም እንደዚህ ብሎ ያው አነበብኩልን የተረጎምኩልህ። ይሄ ትርጉም ማን ነው? ዋኛ ማን አዲሱም የተረጎመው የእስልምና ሊቃውንት እንጂ የአንተ ማን እንግሊዝኛ ማን ካፍር ነው የሚተረጉመው እንጂ አረብኛውን አድርገው። ኦኬ የአረብኛ ትርጉሙን ችግር የለውም። አረብኛውን አድርገው። ና አንብብ። እሺ አንብብ። ትርጉሙን አዲሱም የሚያባራ ከቢለው ጀምረህ አንብብ። ቃል ከቢለው ጀምረህ አንብብ። ዝም ብለህ እኮ ነው መሾሻ ላይ ምን አንብብ። ቃል ረሱል ከቢለው ጀምረህ ያሁንም ብሎ እንዴት ማፈሰረው ነው? አንብባ። እሺ በሸራ አንብብለት። ነስሩ የሚለው ልጅ አስገቡት። ይሄ የሚለው የኢብን ተይሚያ ኪታብ ነው። قال رسول الله صلى الله عليه وسلم رأيت رب في الصورة شاب أمرد له وفرة الجعاضة قطرة الفيل خضرت فيل ردت الخضراء ይላል። እንግዲህ ፈጣሪና አየሁታይ አረንጓዴ ቦታ ላይ ጺም የሌለው ወጣት ነገር መስሎ አየሁት ብሏል ሐዲስ ብሎ ነው ኢብን ተይሚያ እያቀረባል። ይሄ ውሸት ነው፣ ከኛ አይደለም፣ ከእስልምና የለም። ኢብን ተይሚያ ግን ከመጽሐፉ አስፍሮታል። ኢብን ተይሚያ ደግሞ ከዋሃብዮች ጎን ይባላል። ይሄ መጽሐፍ የማመጻፍ ነው። ይሄ መጽሐፍ የማመጻፍ ነው። የዋሃብዮች መመሪያ ነው አይደለም? አዎ የነሱ መመሪያ ነው። ሸይኹል እስላም ነው የሚሉት እኮ የሙስሊም ሸይኽ ነው የሚሉት። ሐዲሱ ዳይፍ ነው ወይ ነው እንጂ መርፉዕ ነው ይላል። ሷሂህ መርፉዕ ነው። ሷሂህ መርፉዕ ይላል። ቴንክ ዩ። የዋሃብዮቹ አላህ ምን አይነት ነው? የዋሃብዮቹ ሐዲስ ምንድን ነው? አይንን አላህ ምን አይነት ነው? ጺም አልባ ፍሪዛም ወጣት ወንድ ነው። ይሄ አላህ ያንተ ነው በሽር። ይሄንን አላህ ተቀበለዋለህ በሽር? አንቀበለውም። እንደዛ የሚል የለም ጭራሽ። ዝም ብሎ የተጻፈ ነው። የለም እንደዛ የሚል እስልምና ውስጥ። ስለዚህ ዋሃብዮቹ ደግሞ ይሄንን አላህ ነው የሚያመልኩት። ይሄንን አላህ አንተ ታመልካለህ? አናመልክም። ለይሰ ቴንክ ዩ ገረዲን። ያንተ አላህ ዋሃብዮች የሚያመልኩት አይደለም።
አንተ የምታመልከው አለ። ወንድማችን እፎይን ቃልዮት ያሰማልን። ቸሩ እግዚአብሔር ያገልግሎት ዘመንህን ይባርክ። ተስፋ መቁረጥ ማለት እግዚአብሔርን መሳደብ ነው መምህራችን። እግዚአብሔር ደግሞ ፈጥሮ ለፍጡር አሳልፎ አይሰጥም። የሚጠብቅ አምላክ ነው እግዚአብሔር። ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። በቃ እግዚአብሔር ጋር ምንም የሚከለከል ነገር የለም። እግዚአብሔር የሚሰጠንም የሚከለክለንም ለገዛ ጥቅማችን ነው። ስለዚህ እግዚአብሔርን በትዕግስት መጠበቅ እንጂ እኔ ዋጋ የለኝም፣ እኔ አብቅቶልኛል፣ የኔ ጉዳይ እዚህ ጋር ያበቃል፣ ከዚህ በኋላ መኖር አልችልም፣ መስራት አልችልም፣ መራመድ አልችልም ብላችሁ በህይወታችሁ ላይ ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። እርሱ ሞቱን ተመኝቶ ተኛ፣ እግዚአብሔር ግን እንደገና መገበው። እርሱ ይበቃኛል አለ፣ እግዚአብሔር ግን አስጀመረው። በህይወታችሁ አብቅቷል ብትሉ ያበቃው በእናንተ አመለካከት፣ በእናንተ ችሎታ፣ በእናንተ ግንዛቤ ነው። በእግዚአብሔር ግን አልበቃም። አንድ ብሎ ይጀምራል። የ90 ዓመቱን ሽማግሌ የ70 ዓመቷን በልጅ እያሳቀፈ የደረቀውን እያለመለመ የጎደለውን እየሞላ የሞተውን እያነሳ የተከፈተውን እየዘጋ ሁሉን እያከናወነ ማኖር ማን ይችላል? እርሱ ሲመጣ ሰይጣን የተከለው እሾ ይነቀላል። እርሱ ሲመጣ ጉዟችን ሁሉ ወደ ሞት ሳይሆን ወደ ህይወት፣ ወደ ጨለማ ሳይሆን ወደ ብርሃን፣ ወደ ጥፋት ወደ ክፋት ሳይሆን ወደ በጎነት፣ ወደ መልካምነት፣ ወደ መንግስተ ሰማያት ነው የሚሆነው ጉዟችን። እኛ የሰማይ ተጓዦች ነን። የምንጓዘው ወደ እግዚአብሔር መንግስት ነው። በዚህ መንግስት ጉዞ ላይ ግን ረሃብ እንዳያደናቅፈን፣ ወደ ኋላ እንዳንመለስ፣ መንገድ ላይ ወድቀን እንዳንቀር አንድ ምግብ ያስፈልገናል። እርሱም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ያለ ክርስቶስ ሥጋና ደም እረፍት የለም። ያለ ክርስቶስ ሥጋና ደም ሰላም የለም። ያለ ክርስቶስ ሥጋና ደም የዘላለም ሕይወት የለም። ያለ ክርስቶስ ሥጋና ደም የዘላለም የእግዚአብሔርን መንግስት መውረስ አይቻልም። ስለዚህ የሚቻለውን ነገር እንድናገኝ ወደ እርሱ መቅረብ አለብን። መምህራችንን እናመሰግናለን። ቃልዮት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።